ሰላም ሰላም ጋይስ እንዴት አደራችሁ? እስኪ ዛሬ ውሎ ላሳያችሁ። ከእንቅልፌ ስነሳ ማንም ሰው የለም አጠገቤ። ጓደኞቼ ወጥተው ኖሯል ዝናብ ምናምን ለማየት እና ተነሳሁ። እዚህ ጋር ፀጉሬን ፏፏ አደረግኩኝ። ከዛ ስፖርት ለጤንነት በሚለው በቃ ጃኬቴና ጥላትና ብዬ ዲጋርጌ ለበስኩኝ። ከዛ እዚህ ጋር ደግሞ እንደተለመደ ያው ስትወጣ ሽቶ ያስፈልጋል፣ ቀባቀባ አደረግኩኝ። እንዲሁም ሲቀጥል በቃ ነውጣ ነው ወጣሁ እና እዚህ ጋር ስወጣ ውሃው ምናምን በቃ ደጅ ላይ ግጥም ብሎ ሞልቷል ማለት ነው። ተመልከት እዚህ ጋር ማለት ነው። እና እንዳልመለስ ደግሞ እርቦኛል፣ ታውቃለህ፣ እርቦኛል። ያው የሆድ ነገር የእናቴ ያደር አለብኝ እና ሄድኩኝ። በቃ ባህሩን ምናምን ጥሼ ገባሁ፣ እየዋኘሁኝ ማለት ነው። ገባሁ እኔ ሰዎቹን አይቼ ነው ግን የገባሁት። ግን ያስፈራል። እዚህ ሀገር ላይ ውሃ አትዳፈሩ፣ ውሃን በኩባያ ነው ይባላል። እና ውሃን በኩባያ ነው እንጂ እንደዚህ በድፍረት ጥሩ አይደለም። እና እዚህ ጋር በሄደው ደግሞ አያልቅም። ከዛ እዚህ ጋርማ ያዋጣም ብዬ ወጣሁና በዳሩ ቤቱ ጥግ እየሄድኩኝ እዚህ ጋር ያለው ገቡ መሀሉ። እናንተ ከገባችሁማ እኔም ልግባ ብዬ ገባሁ። ያው የማይቀር ነው እንዳልመለስ ያወርቦኛል። እዚህ ጋር እያወራሁ እየቀበጣጠርኩኝ ነበረ። ከዛ ያው ስሄድ ደግሞ በዚህኛው ፓርት ግጥም ብሎ ሞልቷል። ማደያው ምናምን ጎርፍ ወስዶታል ማለት ነው። ኧረ በስመ አብ ብዬ ከዛ አየት ሳረግ እንዳጋጣሚ ካፍቴሯ ምናምን ካፌው አለች እዚህ ጋር ሳየው በቃ ግጥም ብሎ በዚህ ጋር ሻወርማ ምናምን ነበረ እዛ ማዶ ፎቁ ጋር። ግን ያዋጣም እዚች ጋር ካፌ አለች፣ ካፍቴሪያ እዚች ጋር በቃ ገባው ማለት ነው። ከዛ ሳይ ወንበሩ ምናምን እዛ ባህሩ ላይ ቀርቷል። እዚህ ጋር ሳይ ዞር በል አልኩት ማለት ነው። ዞር በል ስለው አይሰማም ለካ አማርኛ ልጁ ማለት ነው። ከዛ ሻይና በቃ አንድ ምግብ ምናምን ልብላ አድርጎኛል ብዬ ከእንቅልፌ እንደተነሳሁ ነው እዚህ ጋር ያስኩኝ ማለት ነው። ለካ ሳላስበው ርቦኝ ኖሯል። በቃ የለም ጠረኩት ማለት ነው። ይሄን ሳንዱች ወይ ሳንዱች ኖርማል ነው የበላሁት። ቺክኑ ውድ ነው አሁን በጦርነቱ ምክንያት ጨምሯል ማለት ነው። እና ሻይን በላሁ ጠጣሁ፣ ሻይን ይዤ ወጣሁኝ ማለት ነው። እንደተለመደው ወደ ቤቴ ልመለስ። ከዛ ሳይ በዚህ በሁለት በኩል ነው የማያስገደው። በዚህ ጋር ገባሁኝ ማለት ነው። በዚህ ስገባ እንደ ጊዜው በቃ የሚያስወጣኝ ምናምን መስሎኛል። ለካ ፊት ላይ በቃ የሌለ ባህሩ ግጥም ብሎ ሞልቷል ማለት ነው። ከዛ እዚች ጋር ሄድኩኝ ምናምን ዋትሳፕ ማይ ፋሚሊ ያልኳችሁ ብቅ ብዬ ማለት ነው። እዚህ ጋር እየቀበጣጠርኩኝ ነው። በእርግጥ ያው ድምፁ ከውሃው ጋር ድምፅ ምናምን ስለነበረ በዛኛው ለመልቀቅ ነበር ያሰብኩት። ድምፅ ምናምን ይረብሻል እና ተመልካቾቼ በዚህ መልኩ ውሎ ላሳያችሁ ብዬ ነው የመጣሁት። እና ፎሎ ላይክ እስኪ አድርጉኝ። ፎሎ እኮ አታደርጉኝ እንግዲህ ለምንድን ነው? ቪዲዮን አይታችሁ ኮሜንት ጽፋችሁ ብላችሁ ከምታልፉ ምን አለ ፎሎ ብታደርጉኝ፣ ያስከፍሉኝ። ሳይ ከላይ የሚመጡ ሰዎች አሉ አየኋቸው ማለት ነው። እንዴት ነው ውሃው ምናምን ከባድ ነው ወይ ምናምን ብዬ ጠይቋቸው ኖ እዛ ላይ እነሱም እንደኔው ተመልሰው ነው መውጫ አጥተው ማለት ነው። ላይ እዛ ፎቁ አካባቢ በጣም ባህሩ ቀውጢ ነው። እና እዚች ጋር ቀረብ ላድርግና ሰፈሪ ምናምን ላሳያችሁ። እቺ ሀዊ የምትባለው ካምፓኒ በሷ ጀርባ ነው የኛ ቤት። ከዛይ መኪናው ምናምን ውጦታል ማለት ነው ሲሄድ። ኧረ መኪናው ከገባማ እኔም አልችልም ብዬ ከዛ ይሄ ነገር አላዋጣኝም ብዬ ፊቴን አዞርኩኝ ማለት ነው። በመጣሁበት ልመለስ እንደገና። ከዛ የመጣሁበትን ተመልሼ እንደገና ልመለስ እየመጣሁ ነው ማለት ነው። በዛ በጀርባ ያለው መንገዱ ከባድ ነው እያልኩኝ ነበረ። እዚህ ጋር ያው የውሃ ድምፅ ምናምን ስላለ ይረብሻል። ከዛ ጉዞ ይቀጥላል። ያው ወጥተህ ወደ ቤት መመለስ ግድ ይላል እና ወደ ጥጋት ምናምን ሆነ የምታሳልፈው አይደለም። ዝናቡ እየዘነበ ነው፣ ውሃውም ጨምሯል። እየጨመረ ነው የመጣው በነገራችን ላይ። ታች አካባቢዬ የትጅ ከጥጋቷ ቁጭ አልኩኝ። ትንሽ ዝናቡ ሲበረታብኝ ትንሽ አረፍ ልበል ብዬ በቃ መኪና በዚህ ጋር መኪና ምናምን የሚሄድ ስለሌለ እዚህ ጋር የተመለስኩበት ቀነስ አድርጓል ማለት ነው። ከዛ መጣሁኝ። ያው ተመልሼ ወደ ቤቴ። ዋትሳፕ ማይ ፋሚሊ ይመቻችሁ። ፒስ አይል ይመቻችሁ።